ይህ ምርጥ ቤት የሚሸጥ ቤት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያላችሁበት አላህ ይጠብቃችሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ይሄ ቤት የሚሸጥ ቤት ነው። በጣም ሀሪፍና ምርጥ ቤት ነው። ካርታና ፕላን አለው። የማህበር ቤት ነው። ፊት ለፊቱ ኮብል አለ። ከላይ ጥቁር አስፋልት አለ ማለት ነው። መሀል ከተማ ላይ ነው የሚገኘው ማለት ነው። ወሎ ክልል ነው የሚገኘው። ይህንን ቤት መግዛት የምትፈልጉ በምናስቀምጥላችሁ ስልክ እየደወላችሁ መጠየቅ ትችላላችሁ። እንዲሁም መግዛት ትችላላችሁ። ቤቱ በጣም ሀሪፍ ነው። ሁሉ ነገር ያለቀለት ነው። የተሟላ ቤት ነው ማለት ነው። እናንተ እቃችሁን ይዛችሁ መግባት ብቻ ነው ከናንተ የሚጠበቀው። በጣም ሀሪፍ ነው። ግቢው ራሱ ቀለል ያለ ግቢ ነው። ምርጥ ቤት ነው ማለት ነው። እንዳያመልጣችሁ እንዲህ ያለ ቤት ማለት ነው። ቤቱ ይሄንን ይመስላል። እጂ ሽንት ቤት ናት። ቤቱ ይሄ እንደምትመለከቱት ነው። በጣም ሀሪፍ ቤት ነው ማለት ነው። ግቢውም እንደምትመለከቱት ነው። ሰዎቹ የሉም። ውስጥ ገብተን አልቀረጽንም፣ ከውጭ ነው የቀረጽነው ማለት ነው። እናንተ ሳውዲ ወይም ውጭ ሀገር ከሆነ ያላችሁት ወኪል ካላችሁ ቤቱን ማየት ይችላል። ሙሉውን አካባቢውንም ማየት ይችላል። ከዛ ወሰናችሁ መግዛት ትችላላችሁ። ይሄ ቤት እንዳያመልጣችሁ። በጣም ሀሪፍ ቤት ነው። የቻናሌ ቤተሰብ ይሄንን ቤት ከገዛችሁት ከኛ ጎረቤት ናችሁ ማለት ነው። ጎረቤት እንሆናለን ማለት ነው። ግዙት እንዳያመልጣችሁ። ዋጋው ያን ያክል የሚጋነን አይደለም፣ ተመጣጣኝ ነው። ኮርኒሱም እንደምትመለከቱት በዚህ መልኩ ነው። ሁሉ ነገር እያለቀለት ነው። ምንም ካሁን በኋላ ምንም የሚቀረው ነገር የለም ማለት ነው። የተሟላ ቤት ነው። አበጃጅቼ ልግባበት እንኳን አትሉም። የተበጃጀ ቤት ነው ማለት ነው ውዶችዬ። ይሄ ቤት መግዛት የምትፈልጉ ካላችሁ እንዳያመልጣችሁ። ቤቱን እንደምትመለከቱት ነው። ግቢውም እንደምትመለከቱት ነው። ጽድት ያለ ነው። ይሄ በሩ ነው። ይሄ ተበሩ ስትወጡ ፊት ለፊት የምታገኙት ኮብል ነው ማለት ነው። ከላይ መኪና የሚመጣበት እሱ ደግሞ ጥቁር አስፋልት ነው ማለት ነው። ጥቁር አስፋልቱ ቅርባችሁ ነው። ኮብሉ ፊት ለፊታችሁ ነው ማለት ነው። ከመሀል ከተማ ላይ ነው የሚገኘው።